ዩቲዩብ በጣም የሚያስጠላ ውሳኔ ወስኗል። ጀማሪዎችን ተስፋ የሚያስቆርጥ ውሳኔ ነው የወሰነው። በዚህ ቪዲዮ ስለሱ እናያለን። እንዲሁም ተስፋ ሳንቆርጥ እንዴት መቀጠል እንዳለብን እነግራችኋለሁ በዚህ ቪዲዮ። እንደሚታወቀው በፊቱ ወይም እስካሁን ባለው አሰራር ማለት ነው ዩቲዩብ ላይ ሞኔታይዝ ለመሆን 1000 ሰብስክራይበር እንዲሁም 4000 ዋች አወር በአንድ አመት ውስጥ ወይም ደግሞ 10 ሚሊዮን ቪው በ90 ቀን ወይም በ3 ወር ውስጥ ያስፈልግ ነበረ ማለት ነው። እሱን አሰራር ነው አሁን ዩቲዩብ የቀየረ። አሁን በአዲሱ አሰራር 1000 ሰብስክራይበሩ እንዳለ ነው፣ እሱ አልተቀየረም። የተቀየረው ማግኘት ያለብን ዋች አወር በአንድ አመት ውስጥ 4000 የነበረው 8000 ዋች አወር ማግኘት አለበት ቻናላችን ሞኔታይዝ ለመሆን ማለት ነው። ወይም ደግሞ በሾርት ቪዲዮ የምንሰራ ከሆነ 10 ሚሊዮን በ90 ቀን የነበረው አሁን ደግሞ በአዲሱ 20 ሚሊዮን ቪው በ90 ቀን ማግኘት ይኖርብናል ማለት ነው። በጣም የሚያስጠላ ነው። ነገር ግን አሁንም ተስፋ አለ፣ አሁንም ቀን አለ። ይሄ ተግባራዊ የሚሆነው ኦልሞስት ከ6 ወር በኋላ ነው። በፈረንጆቹ 2027 ነው ወይም በ2027 ማለት ነው፣ ከጥር በኋላ። ስለዚህ እስከ ፌብሩዋሪ 1 ድረስ 10 ሚሊዮን ወይም ደግሞ የበፊቱን ካሟላችሁ አሁን ሞኔታይዝ መሆን ይቻላል። ስለዚህ ጠንክራችሁ ባለው በቀረው 6 ወር በመስራት ሞኔታይዝ መሆን ትችላላችሁ። ካልሆነም ደግሞ በአዲሱ አሰራር 8000 ዋች አወር ወይም ደግሞ 20 ሚሊዮን ቪው አግኝቶ ሞኔታይዝ ለመሆን እንግዲህ ጠንክሮ መስራት ነው። ይህ ውሳኔ በሚያስጠላ ሁኔታ ጀማሪዎችን ብቻ አይደለም በሾርት ቪዲዮ የሚሰሩ ቻናሎች ላይም እንዲሁ ተጽዕኖ ያሳድርባቸዋል። በፊት እንደሚታወቀው አንድ ቻናል ሞኔታይዝ ከሆነ እስከ 6 ወር ድረስ ቪዲዮ ሳይለቅ መቆየት ይችላል። በአሁኑ አሰራር ግን ሾርት ቪዲዮ የሚሰሩ ቻናሎች በየ90 ቀኑ አትሊስት 10 ሚሊዮን ቪው ማግኘት አለባቸው። ካላገኙ የዩቲዩብ ፓርትነር ፕሮግራም ካንስል ይደረግባቸውና እንደ አዲስ ሚኒመም ትሬሾልድ አሟልተው ሞኔታይዜሽን በአዲስ ነው ደግሞ ሞኔታይዝ መሆን የሚጀምሩት ወይም ደግሞ ሲያገኙት የነበረውን የአድ ረቨኑ እንዲሁም የተለያዩ ገቢዎች ይቋረጡባቸዋል ማለት ነው። እና በጣም የሚያስጠላ ነው። 8000 ዋች አወር ማለት እንግዲህ አንድ ሰው በአዲሱ ሞኔታይዝ ለመሆን በየቀኑ 22 ዋች አወር አቬሬጅ ማግኘት ይኖርበታል። ወይም ደግሞ ሾርት የሚሰራ አንድ ቻናል በአዲሱ ማለት ነው በቀን ቢያንስ 220,000 ኦልሞስት 223,000 ዋች ቪው ማግኘት ይኖርበታል ማለት ነው። በጣም የሚያስጠላ ውሳኔ ነው። በበፊቱ እንደሚታወቀው 4000 ዋች አወር ነበረ which means በቀን 11 ሰዓት ከተገኘ ዋች አወር አቬሬጅ ማለት ነው በአመት 4000 ይሞላል። በቀላሉ ሞኔታይዝ መሆን ይቻል ነበረ። አሁን ትንሽ ደባሪ ውሳኔ ነው ያስተላለፈው። አሁን ጠንክራችሁ ሰርታችሁ ከፈረንጆቹ 2027 ቀድማችሁ ሞኔታይዝ ለማድረግ ጠንክራችሁ መስራት ነው። እኔም እሱን ቴክኒክ ነው እየተጠቀምኩኝ ያለኝ እና ሰብስክራይብ በማድረግ ከዛ ቀድሜ ሞኔታይዝ እንዳደርግ ሳፖርት ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ እንዲሁም የተለያዩ ቪዲዮዎችን እስካሁን ስለቁ ከነበሩ ፍጥነት በቀን ቢያንስ 1 እንዲሁም በሳምንት እስከ 4 ምናምን ቪዲዮዎችን በመስራት ቫይራል ወጣችሁ ሞኔታይዝ ማድረግ አለባችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ